ጠፍቶ የተመለሰው እግዚአብሔር እንደ ልቤ ብሎ የመሰከረለት ልበ አምላክ ዳዊት። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በመጽሐፍ ቅዱስ እግዚአብሔር እንደ ልቤ ያለ ሰው አገኘሁ ያለ አንድ ሰው ብቻ። ብዙ ብሌን ሕዝብ አለ፣ ግን የተጻፈለት እንደ ልቤ ብሎ የተጻፈለት አንድ እሱ ብቻ ነው። እሱ ማን ነው? እሱ ማን ነው? ነብዩ ንጉሱ ማን ነው? ዳዊት። አንድ ነገር ስልጠይቃችሁ እግዚአብሔር እንደ ልቤ የሚለው ሰው የእግዚአብሔር ልብ ምን አይነት ንጹህ ለህይወት ያሰማል? የእግዚአብሔር ልብ ንጹህ ነው። የእግዚአብሔር ልብ ቸር ነው። የእግዚአብሔር ልብ ጠላቶቹን የሚወድ ለኛ ዛሬ ዳገት እንዳንሽከረከር ታኮ እንዳንራመድ እንቅፋት እንዳንዘል ገደም እንዳንቆምሾ የሆነብን ይሄ ጉዳይ ነው። ጠላትን መውደድ፣ ለጠላት መጸለይ፣ እየገደሉት እየሰቀሉት ራቁቱን አቁመውት መራራ ሐሞት እየጋቱት አባ ሰራይ ሎሙ እስመ በዘይ ያምሩ ይገብሩ የሚያደርጉትን አያውቁምና እንዴት አይነት ልብ ነው? እየገደሉት እንዴት አይነት ልብ ነው? መራራ ሐሞት እየጋቱት እንዴት አይነት ልብ ነው? እርጥብ መስቀል አሸክመውት እንዴት ያለ ልብ ነው? በጥሙ እየደፉት እንዴት አይነት ልብ ነው? ምራቃቸውን እየተፉበት ይቅር በላቸው። እንዴት ደስ ይላል! እስኪ እንዲህ አይነት ልብ ለኛ ምስጥ እና ዳዊት እንደ ልብ የተባለው ኃጢአት ስላልሰራ በንጽህና በቅድስና ስለኖረ ነው አይደል? ተናገርኩ እኮ አላስተዋላችሁም ማለት ነው። ጠፍቶ የተመለሰው ረክሶ የተቀደሰው ወድቆ የተነሳው አላልኩም? እግዚአብሔር እንደ ልብ የሚለው ሰው ኃጢአት ሰርቶ የማያውቅ ሰው ቢሆን ኑሮ ሁላችንም ተስፋ የለንም። ደስ የሚለው እግዚአብሔር እንደ ልብ የሚለው ሰው ወድቆ የተነሳ ጠፍቶ የተመለሰ ረክሶ የተቀደሰ በንስሐ የለሰለሰ እግዚአብሔር እንዲህ አይነት ሆነን እንደ ልቤ እንድንባል የሱ መልካም ፈቃድ ይሁንልን። አሁን ሲዘምር በርቀት አየና ወአቆሙ ትምህርተ ለሚፈሩ ለሚያመልኩ ለሚገዙልህ አንተ ምልክትን ሰጣቸዋል። ምንን ሰጣቸው? ምልክት። የምን ምልክት? የምን ምልክት? የደስታ ምልክት ቃለ ሕይወት ያሰማልን። የምን ምልክት? የሰላም ምልክት ቃለ ሕይወት ያሰማልን። የምን ምልክት? የኃይል ምልክት። የምን ምልክት? ሞክሩ። የድህነት ምልክት። ይሄን ሁሉ የሆነውን ለሚፈሩት ሰጣቸው። መስቀል የኃይል ምልክት። መስቀል እንላለን ስንጸልይ ኃይላችን መስቀል ምናችን ነው? ይሄን እኮ ያለው መዝሙረኛው ዳዊት ወይዳሩ ፍቁራኒከ እንገጸቀስ ከዲያብሎስ ጦር ከማያንቀላፋው ጠላታችን ከማያረጀው ጠላታችን ከማይሞተው ጠላታችን ከማይታረቀው ጠላታችን የምንድንበት የምን ምልክት? የኃይል ምልክት ነው። የኃይል ምልክት የሆነውን ለምትወዳቸው ለሚወዱ ሰጣቸው። ለወደደን ለሞተልን ለተሰቀለልን በደሙ ላጠበን ለኛ ይሄን ሰጠን። ክብርና ምስጋና ለስሙ ነው ወገኖቼ። ይሄ ምልክት ይሄ ባለው ዛሬ የምናከብረው የኃይል ምልክት። አሁን ድካም የለም። በዲያብሎስ አንደክምም። አሁን የኃይል ምልክት መስቀል ተሰጥቶናል። ይሄን ሰጣቸው የኃይል ምልክት። መስቀል ኃይላችን ነው አይደል ያልነው? እዛ ቀጥሎ ምንድን ነው?
መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ምናችን ነው? መድኃኒታችን። ይሄ ነው መስቀል መድኃኒታችን ነው። መስቀል የመዳናችን ሰነድ ነው። መስቀል እንድንበት ዘንድ የምሕረት የይቅርታ የቸርነት ጽሑፍ የተጻፈበት የምሕረት የመዳን ምልክት ነው። ወሀብኮሙ ትምህርተ ለእለ ይፈርሁከ ሕጉን ለሚያከብሩ በስሙ ለሚያምኑ በስሙ ለተጠመቁ በቤተ ክርስቲያን ለሚመላለሱ ለሚቆሙ ለሚጸልዩ ለሚሰግዱ ለሚመጸውቱ በደረኞችን ይቅር ለሚሉ የልቡና የይቅርታ ልብ ላላቸው ወሀብኮሙ ትምህርተ የመዳን ምልክት የሆነውን መስቀልን ሰጣቸው። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ለታመመ ሰው የምን ድምፅ ቢሰማ ነው ደስ የሚለው ብላችሁ ታምናላችሁ? ጥያቄ እኮ ነው። መዳን የምትለውን መስማት ይፈልጋል። የታመመ ሰው መዳን የምትለዋን ቃል መስማት ይፈልጋል። የታመመ ሰው ሲያነብም ፈልጎ ነው የሚያነብ። ምን የምትለዋል? መዳን የምትለዋል። ስለዚህ መዳን ያስፈልጋል። አሁን ወሀብኮሙ ትምህርተ የመዳን ምልክት። መዳን ካለ በጀርባ ምን ነበረ ማለት ነው? በሽታ ነበረ። ያውም ከልጅ ልጅ ምንም የሚወርድ የሚዋረድ የኃጢአት በሽታ ያንዱ ለአንዱ እያለ 5500 ዘመን የነበረ በሽታ፣ ያውም መድኃኒት ያልተገኘለት በሽታ፣ ያውም ማዳን ያልቻለው በሽታ ሰው ታሞ ነበር። ያን በሽታ ማን ሊፈውስ አልቻለም። ሁሉም በሽተኛ ስለሆነ ሁሉም በሽተኛ የነበረውን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ዛሬ ለኔ ቆፍራ ባገኘችው መስቀል ላይ ተሰቅሎ እኔና እናንተን አዳንን። ደስ ይበላችሁ፣ ደስ ይበለን። አዳነን። የመዳን ምልክት የመዳን ምልክት መድኃኒታችን ኢየሱስ ክርስቶስ በዚህ የኃይል ምልክት በዚህ የመዳን ምልክት ሌላው የሰላም ምልክት ነው። የምን ምልክት? የሰላም ምልክት ነው። 5500 ዘመን ሰው ሰላም አጥቶ ነበር። ስለ ሰላም የሚያወራ ነበረ። ሰላም ግን የለም፣ ርቆ ነበር። ሰላም የሚባል ነገር የለም። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አቢይ ሰረቀ ላዕሌሆሙ። ሕዝብ ሁሉ በጨለማ ውስጥ ነበር፣ በሞት ጥላ ውስጥ ነበር፣ በማይድን በሽታ ውስጥ ነበር። የድንግል ማርያም ልጅ መድኃኔዓለም ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሙቶ በሦስተኛው ቀን በእነሆ ተሰቅሎ በሰላም በሌለባት የሰላም ድምፅ በማይነገርባት የሰላም ድምፅ በማይሰማባት የጠብ የክርክር የጭንቀት የመከራ ወደ ነበረባት ወደ ሲኦል ወርዶ ሰላም ለእናንተ ይሁን አላቸው። ስለዚህ የሰላም ምልክት መስቀል። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ ዓለሙ የተራበው፣ ዛሬ ዓለሙ የተጠማው፣ ዛሬ ዓለሙ የተራቆተው፣ ዛሬ ሀገራችን ኢትዮጵያ ሀገረ እግዚአብሔር የተራበችው፣ የተጠማችው፣ የተራቆተችው ሰላም ነው። ዛሬ የሰላም ጉዳይ አሳሳቢ ሆኗል። ዛሬ በዓለም ሰላም የለም። ዛሬ በሀገር ሰላም የለም። ዛሬ በቤተ ክርስቲያን ሰላም የለም። ዛሬ በቤተሰብ ሰላም የለም። ዛሬ በትዳር ሰላም የለም። ዛሬ አንድ ሰው ብቻውን ሰላም የለውም። ብቻውን የሚኖር ሰውም ሰላም የለም። ብቻችሁን ስትሆኑ ሰላም ስታጡ የሰላም ምልክት የሆነውን መስቀልን ብቅ አድርጋችሁ አማቱ። ያን ጊዜ ሰላም ታገኛላችሁ። ወሀብኮሙ ትምህርተ ለእለ ይፈርሁከ በጭንቀት በመከራ ለነበሩት በፍርሃት ለነበሩት የሰላም ምልክት ሰጣቸው። ከመ ይድኃኑ
ከሰይጣን ከዲያብሎስ ወጥመድ ይድኑ ዘንድ ወይድሃኑ ፍቁራኒከ ሊያመልጡ ዘንድ ለምትወዳቸው ሰጣቸው። የተሰቀለልን የሞተልን የወደደን እስከ ሞት ድረስ እስከ መስቀል ድረስ የወደደን የድንግል ማርያም ልጅ ዛሬ ሰላም ለዓለማችን ይስጠን። በዚህ የሰላም ምልክት ቤተክርስቲያናችን ሰላም፣ ሀገራችን ሰላም፣ እኛም ሰላም እንድናገኝ እሱ መልካም ፈቃዱ ይሁንልን። ይቆይን። ሰላም ወጥቶና ጠብቋት ሰን ኢትዮጵያ ሀገራችንን በምሕረቱ በቸርነቱ ይጎብኝልን። ቅዱስ ቤተክርስቲያናችን ከፈተና ከአደጋ ከመከራ ይሰውርልን። ወላጆቻችን አብነት ልጆቻችንን በአጽረ መናቱ ጠባቂነት ይጠብቅልን። በሃይማኖታቸው ምክንያት እየተለዩ የሚቀደሙትን ነፍሶቻቸውን ከነገሥታታት ይደምርልን። ከቤተሰባቸው ተፈናቅለው በየጎዳናው የሚያለቅሱትን መላቸውን ያብስልን። የዛሬውን ለሕያዋን መታሰቢያ ጸሎት አድርገን የምናስባቸው በሰማያት ስለማርያም እግዚአብሔር አምላካችን በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን።
መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። John 19-16. So the soldiers took charge of Jesus, carrying his own cross. He went out to the place of the skull, which in Aramaic is called Golgotha. Here they crucified him, and with him 2 others, one on each side, and Jesus in the middle. Pilate had a notice prepared and fastened to the cross. It read, Jesus of Nazareth, the King of the Jews. Many of the Jews read the sign, for the place where Jesus was crucified was near the city, and the sign was written in Aramaic, Latin, and Greek. The chief priest of the Jews said to Pilate, "Do not write the King of the Jews, but that this man claimed to be the King of the Jews." Pilate answered, "What I have written, I have written." When the soldiers crucified Jesus, they took his clothes, dividing them into 4 shares, one for each of them, with the garment remaining. This garment was woven in one piece from top to bottom. Amen.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አድራችኋል? እንደምን አደራችሁ? እንደምን አደራችሁ? እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት ታላቁ ዕለት ሁላችንም በሰላም አደረሳችሁ። በቀጥታ ወደ ዝማሬው እንሄዳለን። Yeah.
መስቀሉ እንኳን አደረሳችሁ አደረሰን። ቅዱስ አምላክ ይህን ደግሞ ዕለት በረከተ ሥጋ በረከተ ነፍስ ክብረ ሥጋ ክብረ ነፍስ የምናገኝበት ቀን እንዲያደርግልን ቅዱስ ፈቃዱ ይርዳን። በረከተ መስቀሉ ይባርከን። አሁን አድኖ ይባልና ጸሎት አድርገን በቀጥታ ወደ ደመራው ነው የምንሄደው። ሁላችን ተነስተን ጸሎታችን ጸልያለን። በላይክሙ ወዘገብክሙ ፈተይክሙ ወረበይክሙ በሰላም ውስተ አብያቲክሙ እግዚአብሔር ያሉ ምስለ ኩልክሙ ናቸው። ወደ ደመራው ነው የምንሄደው። ደመራችን እናደርጋለን። አሁን እግዚአብሔር ከሁላችን ጋር ይሆን። የራቀውን አቅርቦ እያየ ጸልይ